ሰላም ቤተሰብ፣ ዛሬ ደግሞ ፓስታ በአትክልትን አብረን እንሰራለን። ሽንኩርታችን፣ ካሮታችን አዘጋጅተናል። ጎመናችንም ከትፈን አዘጋጅተናል። እዚህ ጋር ፓስታችንን አዘጋጅተናል። እኔ ፓስታ ኦኬ ነው የሚመቸኝ። ውሃችንን እንጥዳለን። መፍላቱና አለመፍላቱን በደንብ እናረጋግጣለን። ከፈላ በኋላ ፓስታችንን እንጨምራለን። ፓስታችንን ከጨመረን በኋላ ቼክ እናረጋለን። በደንብ በሰለ አልበሰለ፣ በደንብ መብሰል የለበትም። ሽንኩርታችንን ጨምረናል። ካሮታችንን ጨምረን እናማስላለን። ጎመናችንንም አንድ ላይ እንጨምራለን። በደንብ እናማስላለን። በደንብ መብሰል አለበት። በደንብ ካልበሰለ ደስ አይልም፣ አይጣፍጥም እና ጎመኑ በደንብ ነው መብሰል ያለበት። እኔ ቶሎ ስለማይበስል ነው ካሮቱ ከጎመኑ ይጠነክራል ትንሽና እኔ ለዛ ነው ቀድሜ የጨመርኩት። ይሄው ደርሷል። እንደምታዩት በጣም ነው የሚያምረው። እኔ እንደምወደው ነው የሰራሁት ለራሴ። በጣም ነው የምወደው እና የእናንተን የራሳችሁን አሰራር ደግሞ ኮሜንት ላይ ታስቀምጡልኝ ያላችሁ። ከወደዳችሁት ሰብስክራይብ አድርጉ። ነው እንቅመስ አብረን። ዋው